ነገ ሰኔ 7 አቤት እንኳን አደረሳችሁ። ነገ ሰኔ 7 ኃጢአታችን የሚደመሰስበት፣ ጸሎታችን የሚሰማበት፣ ጥያቄዎቻችን የሚመለሱበት ታላቅ ቀን ነው። አዎ ሰንበተ ሰንበታት። ታዲያ አደራ ብያለሁ፣ አደራ ይህንን ቪዲዮ አንድ ቀን ቀድም የነበር መስራት ያለብኝ። ሰዓቱ አጭር ነው። በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ሪፖስት በማድረግ ለምታውቁት ለምትወዱት ሰው በሙሉ ሼር በማድረግ ይህንን ቪዲዮ እንዲደርሳቸውና ይሄ ሰንበተ ሰንበታት ታላቅ ቀን እንዳያልፋቸው የክርስትና ግዴታችሁን ተወጡ። አዎ የነገው ቀን ሰንበተ ሰንበታት ነው። አጋዕዝተ ዓለም ቅድስት ሥላሴ ዓለምን በመዳፋቸው የጨበጡ የፈጠሩን አምላካችን አጋዕዝተ ዓለም ቅድስት ሥላሴ ናቸው። ከዚህ በፊት ተደጋጋሚ ቪዲዮ እንደሰራሁትና እንደተናገርኩት ርኅወተ ሰማይ፣ ለምሳሌ ርኅወተ ሰማይ የሰማይ መከፈት ጸሎታችን የሚያደርግበት ቀን በዓመት ከ5 ከ6 ጊዜ በላይ ይሆናል። ይህም በየ52 ቀኑ ነው ካልኩሌሽኑ። አዎ በየ52 ቀኑ ርኅወተ ሰማይ የሰማይ መከፈት እንደሚሆነው ሁሉ በየ91 ቀኑ ደግሞ በቤተ ክርስቲያናችን ሰንበተ ሰንበታት ይከበራል ማለት ነው። በየ91 ቀኑ ማለትም እንግዲህ በዓመት ውስጥ ወደ 4 ሰንበተ ሰንበታቶች ቀኖች አሉ ማለት ነው። ታዲያ ይህንን በየ91 ቀኑ የሚከበርና የሚመጣ ሰንበተ ሰንበታት እንዴት እናሳልፈው፣ እንዴት እናከብረው ነው ትልቁ ነገር። በሰንበት ቀን ሰንበትን ቀድሱ ስለተባልነ በቤተ ክርስቲያን ተገኝተን ቅዳሴ ማስቀደስ የመጀመሪያው የአንድ የክርስቲያንነት መገለጫ ነው። አዎ በዚህ ቀን በሰንበተ ሰንበታት በዚህ ቀን ከተቻለ ቅዳሴ እናስቀድሳለን። ከተቻለ ደግሞ ቀድመን ሰዓታቱን ማህሌቱን እንካፈላለን፣ ኪዳን እናደርሳለን። ቅዳሴውን አስቀድሰን ጸበላችንን ጠጥተን እንሄዳለን ማለት ነው። የምንችል የተዘጋጀን ደግሞ ስጋው ደግሞ እንቀበላለን። ከዚህ ውጭ ደግሞ ስለ ሰንበተ ክርስቲያን ስለ ሰንበት እያልን ደግሞ ዝክር መታሰቢያ እናደርጋለን። ነዳያንን እንጎበኛለን፣ እንጠይቃለን ማለት ነው። ከዚያ ውጭ ደግሞ እንደተናገርኩት አጋዕዝተ ዓለም ቅድስት ሥላሴ ናቸው። በቅድስት ሥላሴ ስም እንዘክራለን። በዚህ ቀን ዝክር መዘከር መታሰቢያ ማድረግ ብቻ ሳይሆን በደንብ ጸሎት ማድረግ፣ ብዙ ጥያቄዎችን ወደ ፈጣሪያችን እናቀርባለን ማለት ነው። ይሄ ሰንበተ ሰንበታት የተባረከ የተቀደሰ ቀን ጸሎታችን የሚሰማበት ኃጢአታችን ይቅር የምንባልበት ትልቅ ቀን ስለሆነ ነው። እንግዲህ ይህንን ቪዲዮ ቀደም የተሰራው ደስ ይለኝ ነበረ። ያለው ሰዓት እጅግ በጣም አጭር ነው። በሚቻላችሁ መጠን ለሁሉም ህዝበ ክርስቲያን እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ በማድረግ ሼር እና ሪፖስት በማድረግ ለሁሉም ሰው እንዲዳረስ አድርጉት። አዎ ይህንን የተባረከና የተቀደሰ ታላቅ ቀን ሰንበተ ሰንበታት ሁሉም ህዝበ ክርስቲያን እንዲጠቀምበት የሚችል ሰዓታት ማህሌት እንዲሄድ ካልሆነም ደግሞ ኪዳን እንዲያደርስ ቅዳሴ እንዲያስቀድስ ጸበል እንዲጠጣ የአባቶችን እጅ እንዲሳለም መስቀል እንዲዳሰስ እንዲባረክ የቻለ ስጋው ደግሞ ይቀበላል፣ ያልቻለ ደግሞ ጸበሉን ተጸብሎ ጸበሉን ጠጥቶ ይሄዳል ማለት ነው። ከዚያ ውጭ ወደ ቤታችን ከሄድን በኋላ ደግሞ ዝክር መታሰቢያ በሰንበት ስም እናደርጋለን ማለት ነው። ቅድም እንደተናገርኩት በደንብ መጠየቃችን በደንብ ጸሎት ማድረጋችን እንዳለ ሆኖ ማለት ነው። ታዲያ በዚህ ቀን ከራሳችን በላይ ለሀገራችን፣ ከራሳችን በላይ ለወገኖቻችን፣ ከራሳችን በላይ ለቅድስት ቤተክርስቲያናችን ልንጸልይ ይገባል። አዎ አጽራረ ቤተክርስቲያንን የቤተክርስቲያንን ጠላቶች አስታክስልን ልንል ይገባል። እኛም ደግሞ በጎደለን ሙሉ ልንጠይቅና ልንጸልይ ይገባል። ትዳር የሌለው በትዳሩ፣ ስራ የሌለው በስራው፣ ሰላም የሌለው በሰላሙ፣ ጤና የሌለው በጤናው፣ እንዲሁ በአጠቃላይ ይሄ ቀን ጎደሏችን የሚሞላበት ቀን ስለሆነ በጎደሏችን በሙሉ ልንጸልይና ልንጠይቅ ይገባል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።